ሰላም እንዴት ናችሁ? ዛሬ ደግሞ የዱባ ፍሬውን ፈጭቼው እያሳየኋችሁ ነው። ይሄ ዱባ ፍሬውን ፈጭቼው ነው እንግዲህ እንደምታዩት ይሄውና የዱባ ፍሬ ነው። ይሄን ይመስላል። ስለዚህ የዱባ ፍሬውን ራሱ ደግሞ እንዴት ፀሐይ ላይ አድርቄ አምሼ እንዴት እንዳቀረብኩኝ ያሳይቻለሁኝ ባለፈው ቪዲዮዬ ላይ የዱባ ፍሬ አጠቃቀም በሚለው ቪዲዮዬ ላይ ግቡና ታገኛላችሁ። ጥቅሙ እንዴት ለምን እንዴት እንደሚጠቅም ታያላችሁ እዛ ላይ። እዚህኛው ላይ ደግሞ አጠቃቀሙን ነው ማለት ነው የምናየውና ለአንድ ሰው ግማሽ የሻይ ማንኪያ በጣም በቂ ነው። ከበቂ በላይ ነው። ለአንድ ሰው ይሄን ያህል ነው የምናደርገው። ይሄውና በውሃ ላይ በባዶ ሲኒ ላይ ጭምር እናረግና ትንሽ ውሃ ጭምር እናረግበታለን። ለብ ያለ ውሃ ነው እንግዲህ ይሄ አማስለ ነው ፉት እያለን እቺን በባዶ ሆዳችን ጣዋጣዋት እንጠጣታለን ማለት ነው። በሳምንት አንዴ በሳምንት ሁለቴ ብንጠጣ በጣም አሪፍ ነው። ለግፊት፣ ለስኳር፣ ለኮሌስትሮል ባድ ኮሌስትሮልን ለማጥፋት በጣም በቃ ለፊታችን የኮላጅን መጠናችን እንዲጨምርልን ያደርጋል። ለብዙ ነገር መድኃኒት ነው። በባለፈው ቪዲዮ ላይ ያለ ግቡና እዩት። ይሄን እኔ በትኩስ ውሃ ላይ ነው እንጂ የጨመርኩት ማለት ነው። በእርጎ ላይ መጨመር ትችላላችሁ። በባለፈው ቪዲዮ ላይ ያለ ሰላጣ ስትሰሩ ንስንስ አድርጋችሁ መጠቀም ትችላላችሁ ማለት ነው። እና አሁን ደግሞ እንዴት ሰብስክራይብ እንደምታደርጉ ደግሞ አደራረጉን ላሳያችሁና ሰብስክራይብ ሳታደርጉ አትለፉኝ እባካችሁ ፕሊዝ። ላይክም ሳታደርጉ አትለፉ። ምክንያቱም እኔ የምለቀው ነገር በቃ ሁሉ ጊዜ ራሱ ነው የመጣው እንጂ ለቀለች አለቀቃችም እያላችሁ አትጠብቁኝም። ለዛ ላሳያችሁና ራሱ የመጣ ይገባላችኋል። እናንተም እኔን ላይክ ታደርጉኛላችሁ ማለት ነው በቀላሉ። አሁን ሰብስክራይብ መተለዋን ይሄን ጥቁሩን አያችሁ አይደለ? ይሄን ጥቁሩን ስነካው እንደ ቀይ እዩ እንዴት እንደሚሆን እንደዚህ ቀይ በርት አለ። ከዛ እቺኛዋ ካፕ ኩባያ የምትመስለዋ ደውሏ ባዶ ነው ያለችው አይደለ? ባዶ ነው ያለችው። አሁን እሷን ይዤ እንዲስነካት ጥቁር ትሆናለች። እቺን ጥቁር አምጥቼ እዚሁስ ማስገባት ነው። ተግባባን? ያ ነው ሰብስክራይብድ የሚባል እንጂ አንዴ ነክታችሁ ይሄን ባዶ ከተዋችሁ ሰብስክራይብ አልሆነም። ስለዚህ ምን እናደርጋለን? እቺን ጥቁሯን ሄደን ንክት ስናረጋት እዚህ ጋር መጣ። ይሄው አሁን ጥቁሩ እዚህ ጋር መጣ። አሁን ሰብስክራይብድ ሆኗል። በቃ ሁሉ ጊዜ እኔ የምለቀው ነገር ለእናንተ ይገባል ማለት ነው። ላይክ የሚባለው ደግሞ እንዴት እንደሆነ ታውቃላችሁ? እቺኛዋን አንድ ቪዲዮ የኔን ለምሳሌ እንዲከፍት ላድርግላችሁ። ይሄኛው አሁን ስለ ዱባ ፍሬ የሰራሁት ቪዲዮ ነው ማለት ነው። ከዛን ይሄ ላይክ የሚባለው እንግዲህ ይሄ ነው። እቺኛዋን አያችኋት? ባዶ ጣት እንደዚህ ብላ ያለችውን እሷን ሄጄ እንዲህ ስነጋ ጥቁር ሆነች። ላይክ አደረኩኝ ማለት ነው። ለዚህ ሳታደርጉ አትለፉ። ለፍቼ አሳይቻችኋለሁ። ላይክ አድርጉልኝ።